የእስራኤል ጦር በኤክስ ገጹ ላይ ከሰዓታት በፊት ባወጣው መግለጫ ከኢራን ወደ እስራኤል ሚሳኤሎቹ መተኮሳቸውን ገልጸዋል። የመካከለኛው ስርዓቶች ይህንን ስጋት ለመጥለፍ እየሰሩ መሆኑን ገልጸዋል። የእስራኤል ሚዲያ 6 የእስራኤል አውሮፕላኖችን የኢራን ሚሳኤል ጥቃትን ተከትሎ በቫኔል ሰፈር ውስጥ የተነሳ እሳት ለማጥፋት እየሞከሩ ነው። በተጨማሪም የእስራኤል ሕዝብ ወደ አደጋ ጊዜ መጠለያ አካባቢ እንዲሄድና እስከሚቀጥለው ማስታወቂያ ድረስ እዚያው እንዲቆይ አዟል። ይህ በእንዲህ ሳለ የእስራኤል መከላከያ ሚኒስትር ካትዝ የኢራን ከፍተኛ መሪ አያቶላ አሊ ካሜኒን ማስወገድ ከሀገሪቱ የጦርነት ግቦች አንዱ ነው ብለዋል። የኢራን ሚሳኤሎች በደቡብ እስራኤል ውስጥ ባሉት 4 ቦታዎች ላይ ከባድ ጉዳት አድርሰዋል። የእስራኤል ወታደሮች ደግሞ የኢራን 4 ከባድ ውሃ ማቆሪያ ላይ ጥቃት አድርሰዋል። የዩኤስ ፕሬዝዳንት ዶናልድ ትራምፕ አሁን እየተባባሰ በመጣው ጦርነት ላይ በዩናይትድ ስቴትስ ወታደራዊ ጣልቃ ገብነት ላይ ያላቸውን አማራጮች እየገመገመች ነው አሉ። ቀደም ሲል የኢራን ጠቅላይ መሪ አያቶላ አሊ ካሜኒ በግዛቷ ላይ የሚደርስ ማንኛውም ጥቃት ከባድ የማይጠገም መዘዝ እንደሚያስከትል አስጠንቅቀው እንደነበረ ይታወሳል። 7 ሴቶችና ህጻናት ጨምሮ እስራኤል በኢራን ላይ ባደረሰችው ጥቃት የሟች ቁጥር ከ240 በላይ ደርሷል። ኢራን በእስራኤል ላይ ባደረሰችው ጥቃት በትንሹ 24 ሰዎች ተገድለዋል። ሀገራት ዜጎቻቸውን ከእስራኤልና ከኢራን ለማውጣት እየተረባረቡ ነው። በእስራኤልና በኢራን መካከል የተከሰተውን ጦርነት ተከትሎ የተለያዩ ሀገራት መንግስታት ዜጎቻቸውን ከሚደርሰው ጉዳት ለመታደግ በእስራኤልና በኢራን መካከል የተከሰተውን ጦርነት ተከትሎ የተለያዩ ሀገራት መንግስታት ዜጎቻቸውን ከሚደርሰው ጉዳት ለመታደግ ከሁሉም ሀገራት ለማስወጣት እየተረባረቡ ነው። 7 ቀኑን ያስቆጠረው ጦርነት መባባሱን ተከትሎ አሜሪካ፣ ቻይና፣ ጃፓን፣ ካናዳ፣ አውስትራሊያ፣ ኢንዶኔዥያ፣ ጣሊያን፣ ፖላንድ፣ ስሎቫኪያ፣ ፓኪስታን፣ ቬትናም፣ ፊሊፒንስ እና ቼክ ሪፐብሊክ ዜጎቻቸውን ወደ ሀገራቸው ከወሰዱ መካከል ተጠቃሽ ናቸው። ሀገራቱ የአየር፣ የየብስ፣ የባህር መጓጓዣ አማራጮችን ተጠቅመው ነው ዜጎቻቸውን እያወጡ የሚገኙት። በዚህም ወደ 9000 የሚጠጉ ዓለም አቀፍ ዜጎች እስራኤልን ለቀው ወጥተዋል። በኢራን በኩል 910 የሚሆኑ ዓለም አቀፍ ዜጎች ሀገሪቱን ለቀው መውጣታቸውን ፍራንስ 24 ዘግቧል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል በኢራን ላይ የምታካሄደው ዘመቻ ሲጠናቀቅ ለሕልውና ስጋት የሚሆነውን ጦር መሳሪያ በኢራን እጅ ላይ አይኖርም ሲሉ መናገራቸውን ቢቢሲ ዘግቧል። ጠቅላይ ሚኒስትሩ እስራኤል እየፈጸመችው ባለው ጥቃት ከኢራን በኩል ያሉት የኒውክሌር ስጋቶች ታስወግዳለች ብለዋል። ዛሬ ማለዳ ላይ በኢራን ሚሳኤል የተመታው ሶሮካ ሆስፒታልን በጎበኙበት ወቅት ይህንን ንግግር ተናግረዋል። ይህም ተልዕኮ ሲያበቃ ለእስራኤል ስጋት የሚሆነው የኒውክሌር ስጋቶች እንዲሁም የባላስቲክ ሚሳኤል ስጋቶች በሙሉ አይኖሩም ብለዋል። እስራኤል በኢራን ላይ ባለፉት 7 ቀናት በፈጸመችው ጥቃት የኒውክሌር ፕሮግራሟ እጅግ ተጎድቷል ብለዋል። በእስራኤል ጥቃት ኢላማ ሊደረግ እንደሚችል ተጠይቀው ጠቅላይ ሚኒስትሩ በሰጡት ምላሽ ማንም ከኢላማችን ውጭ አይሆንም ብለዋል። ከአሜሪካ ጋር ጠንካራ ግንኙነት እንዳላቸውና ከፕሬዝዳንት ትራምፕ ጋር ከሞላ ጎደል በየዕለቱ እንደሚያወሩ ተናግረዋል። ይህ በእንዲህ ሳለ እስራኤልና ቱርክ የቃላት ውዝግቡ እሰጣ ገባ ውስጥ ገብተዋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከቀድሞ የጀርመን ፕሬዝዳንት አዶልፍ ሂትለር ጋር ማነጻጸራቸው ውዝግብ አስከትሎባቸዋል። ፕሬዝዳንቱ ከግሪክ ጋር የሚወዛገቡባትን የቆጵሮስ ከተማ የዓለም አቀፍ እውቅናን የሰሜን ቱርክ ግዛት አካል ሆና ትቀጥላለች ብለዋል። አክለውም የኢራንና የእስራኤል ግጭት በተመለከተ ቱርክ የሚቃጣባትን ጥቃት ትመክታለች ሲሉ ተናግረዋል። በሌላ በኩል የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የቱርክ ፕሬዝዳንት ኤርዶሃንን የሰጡትን ሀሳብ ለኢራን የወገን አስተያየት ነው በማለት ተቃውመዋል። ኤርዶሃንም ጸብ አጫሪ ባህሪ እየታየባቸው ነው ያሉት በህገወጥ መንገድ ተቆጣጥሮታል ባሉት የቆጵሮስ ካርድ እየተጫወቱ ነው ሲሉ ተናግረዋል። በሌላ መረጃ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኢራን ሚሳኤል ጥቃት በቤርቪቫ በሚገኘው የእስራኤል ሶሮካ ሆስፒታል ላይ ጉዳት ማድረሳቸውን ተከትሎ ከባድ ዋጋ እንደምትከፍል ዝተዋል። ዛሬ ጠዋት የኢራን አሸባሪ አምባገነኖች በቤርቪቫ በሚገኘው በሶሮካ ሆስፒታልና በሀገሪቱ የሚገኘው ሲቪል ላይ ሚሳኤሎችን ተኩሰው ጉዳት አድርሰዋል ሲሉ ኔታንያሁ በኤክስ ገጻቸው ላይ በለጠፉ ጽሑፍ ያስታወቁ ሲሆን የኢራን ምክትል የውጭ ጉዳይ ሚኒስትር ጋዜብ ጋርባባዲ በበኩላቸው አሜሪካ ቀጥተኛ ወታደራዊ ጣልቃ ገብነት እንዳታደርግ ሌላ ተጨማሪ ማስጠንቀቂያ ሰጥተዋል። ጋርባባዲ ለሮይተርስ የዜና ወኪል የሰጡት አስተያየት ኢራን ግጭቱ እንዲስፋፋ እንደማትፈልግ ነገር ግን አስፈላጊም ከሆነ እርምጃ ለመውሰድ እና ለአጥቂዎቹ ትምህርት ለመስጠት ዝግጁ ናት ብለዋል። የኢራን ወታደራዊ ውሳኔ ሰጪዎች በጠረጴዛ ላይ ሁሉም አስፈላጊ አማራጭ አላቸው ብለዋል። በሌላ መረጃ ፑቲን
የኢራን መሪ ካሜኒን ለመግደል ስለሚቃጣው ማንኛውም ሙከራ የቀረበላቸውን ጥያቄ ውድቅ አድርገዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን እስራኤል ወይም አሜሪካ የኢራን ጠቅላይ መሪን አያቶላ አሊ ካሜኒን ለመግደል ሙከራ ሊያደርጉ ይችላሉ በሚል ግምት ላይ አስተያየት ለመስጠት ተቆጥበዋል። ከዓለም አቀፍ ጋዜጠኞች ጋር ባደረጉት የጋዜጣዊ መግለጫ ወቅት የኢራንና የእስራኤል ግጭት ፖለቲካዊ መፍትሄ እንዲያገኝ ግፊት ማድረግ እንደቀጠሉ ተናግረዋል። በሴንት ፒተርስበርግ ከተካሄደው ዓለም አቀፍ ኢኮኖሚ ፎረም ጎን ለጎን ሐሙስ ዕለት ስለ ካሜኒ ለተጠየቁት ጥያቄ ሲመልሱ ከቻልኩ ይሄ ለጥያቄ በጣም ትክክለኛ መልስ እንደሚሆን ተስፋ አደርጋለሁ፣ ስለዚህ ጉዳዩ መወያየት እንኳን አልፈልግም ሲሉ ተደምጠዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዚህ ሳምንት መጀመሪያ ላይ ግጭቱ በኢራን የአገዛዝ ለውጥ ሊያመጣ ይችላል ሲሉ ተናግረዋል። የእስራኤል ጥቃቶች ከፍተኛ የጦር መሪዎችና ከፍተኛ የኒውክሌር ሳይንቲስቶች ላይ ያነጣጠሩ መሆናቸው ይታወቃል። መቀመጫውን አሜሪካ ያደረገው የኢራን ሰብአዊ መብት ተሟጋች ድርጅት እንደገለጸው ካለፈው አርብ ጀምሮ የእስራኤል ባደረገችው ጥቃት ቢያንስ 585 ሰዎች ሕይወታቸው ያለፈ ሲሆን 239 ንጹህ ዜጎች መሞታቸው ይታወሳል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ካሜኒ ያሉበትን ቦታ ታውቃለች ሲሉ መናገራቸው ይታወሳል። ምንም እንኳን አሜሪካ እስራኤል በኢራን ላይ የምታደርገውን ጥቃት ልትቀጥል እንደማትችል ባይገልጽም ዩናይትድ ስቴትስ ለጊዜው እርምጃ እንደማትወስድ ተናግራ ነበር። አሜሪካ በኢራን እና እስራኤል ጦርነት ወታደራዊ ጣልቃ ገብነት እንዳትፈጽም ሩሲያ አስጠንቅቃለች። የሩሲያ የውጭ ጉዳይ ሚኒስተር ዋሽንግተን በኢራን ላይ ወታደራዊ እርምጃ እንዳትወስድ አስጠንቅቀዋል። እንደ ፍራንስ 24 ዘገባ የሩሲያ የውጭ ጉዳይ ሚኒስተር ቃል አቀባይ ማሪያ ዛካሮቫ ዋሽንግተን በሁኔታው ላይ ወታደራዊ ጣልቃ ገብነት እንዳትፈጽም ልናስጠነቅቅ እንወዳለን ሲሉ ለጋዜጠኞች ተናግረዋል። ማንኛውም የአሜሪካ ወታደራዊ እርምጃ ሊተነበይ የማይችል አሉታዊ መዘዞችን የሚያስከትል እጅግ አደገኛ እርምጃ ነው ሲሉ አክለዋል። የሩሲያና የቻይና መሪዎች በስልክ ያደረጉት ውይይት በኋላ የክሬምሊን አማካሪ ዩሪ ኡቫኮቭ ለጋዜጠኞቹ እንደተናገሩት ሞስኮና ቤጂንግ የግጭቱ ፍጻሜ በፖለቲካና በዲፕሎማሲ መንገድ ብቻ መፈታት አለበት ብለው እንደሚያምኑ ገልጸዋል። ባለፈው ሳምንት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከእስራኤልና ከኢራን መሪዎች ጋር በስልክ ተነጋግረው ነበር። በሌላ መረጃ ዘለንስኪን የሰላም ስምምነት ላይ መፈረም አይችልም። ቮሎዲሚር ዘለንስኪን ከሩሲያ ጋር የሚፈጸመው የሰላም ስምምነት ላይ ፊርማቸውን ማኖር አይችሉም ሲሉ ቭላዲሚር ፑቲን ተናገሩ። ዘለንስኪን ከኔ ጋር በሚደረገው የሰላም ንግግር ላይ መሳተፍ ይችላል፣ ይሁንና በሚፈጽመው ስምምነት ላይ ፊርማ ማኖር የሚያስችለው ሕጋዊ ስልጣን የለውም ሲሉ ፑቲን ተናግረዋል። ቮሎዲሚር ዘለንስኪን ከቭላዲሚር ፑቲን ጋር ፊት ለፊት ተገናኝተው መደራደር እንደሚፈልጉ በተደጋጋሚ ማስታወቃቸው ይታወሳል። ይሁንና ዘለንስኪ በምርጫ ያገኙት የፕሬዝዳንትነት የሥራ ጊዜ ከመጠናቀቁ ጋር ተያይዞ ሩሲያ የሚፈጸመውን ስምምነት በዘለንስኪን አይፈረምም በሚል አቋም እስካሁን እንደጸናች ናት ሲሉ አርቲ ዘግቧል። ስምምነቱ ሕጋዊ ስልጣን ባለው አካል ካልተፈጸመ በስተቀር ከዘለንስኪን በኋላ የሚመጣው ፕሬዝዳንት ሊጥለው ይችላል የሚል ስጋት መኖሩን ተናግረዋል።